በአሜሪካን ሀገር ውስጥ የቤት ግዢ ሂደትን ቀላል የሚያደርጉ 8 ወሳኝ ነጥቦች። ቤት ለመግዛት ወስነዋል? ኮንግራቹሌሽንስ! ግን ጉዞውን ከየት እንደሚጀምሩ ያውቃሉ? ዳዊት ወልዴ ነኝ፣ የሪል ስቴት ፕሮፌሽናል ከላስ ቬጋስ። የቤት ግዢ ሂደትን ቀላል የሚያደርጉ 8 ወሳኝ ስቴፖችን ባጭሩ። ስቴፕ 1 ቅድመ ዕቅድ ወይም ፕሪፕላን። በመጀመሪያ ፋይናንሳችሁን በመመርመር ለቅድመ ክፍያ ወይም ለዳውን ፔመንት እና ለክሎዚንግ ኮስት የሚሆን በቂ ቁጠባ እንዳላችሁ ማረጋገጥ። ክሬዲት ሪፖርታችሁን አስቀድማችሁ በማየትና ክሬዲት ስኮራችሁን በማስተካከል ለተሻለ ብድር መዘጋጀት። ስቴፕ 2 የሪል ስቴት ኤጀንት መፈለግ። የሪል ስቴት ኤጀንታችሁ ፍላጎታችሁን የሚያሟላ ቤት ከመፈለግ ባለፈ የተሻሉ አበዳሪዎችንና የዳውን ፔመንት አሲስታንስ ፕሮግራሞችን በመጠቆም ይረዳችኋል። ስቴፕ 3 ለሞርጌጅ ብድር ፕሪ አፕሩቭድ ወይም ፕሪ ኳሊፋይድ መሆን። ቤቶችን ማየት ከመጀመሪያችሁ በፊት በአበዳሪ ፕሪ አፕሩቭድ ወይም ፕሪ ኳሊፋይድ በመደረግ የብድር አቅማችሁን ማወቅ አለባችሁ። በፕሪ ኳሊፊኬሽን እና በፕሪ አፕሮቫል መካከል ልዩነት አለ። ፕሪ ኳሊፊኬሽን ሰነዶችን ማቅረብ ሳያስፈልጋችሁ እናንተ በምትሰጡት መሰረታዊ መረጃ ላይ ብቻ በመመስረት አበዳሪው ምን ያህል ብድር እንደሚፈቅድላችሁ የሚያሳውቅበት አሰራር ሲሆን፣ ፕሪ አፕሮቫል ግን ለአበዳሪው አስፈላጊ የፋይናንስ ሰነዶችን እና መረጃዎችን ካቀረባችሁ በኋላ የምታገኙት ማረጋገጫ ስለሆነ በቤት ግዢ ወቅት ፕሪ አፕሮቫል ጠንካራ የመደራደር አቅም ይሰጣችኋል። ፎር ቤት ፍለጋ። ከዋጋ ባሻገር ቤት ፍለጋ በምትጀምሩበት ጊዜ ከግምት ውስጥ ከሚገቡ ነገሮች ውስጥ ጥቂቶቹ የቤቱ ስፋት፣ ሎኬሽን፣ ለትምህርት ቤቶች፣ ለሻፒንግ እና ለፓርኮች ያለው ቅርበት፣ ወደ ስራ ለመሄድ የሚፈጀው ጊዜ እና ለፐብሊክ ትራንስፖርቴሽን ያለው አክሰስ ይገኙበታል። ሎኬሽን በግዢ ዋጋ ላይ ብቻ ሳይሆን ቤቱን መልሳችሁ ስትሸጡት በሚኖረው ዋጋ ላይ ወይም ሪሴል ቫሊዩ ላይም ተጽዕኖ ይኖረዋል። ለመግዛት የምትወስኑት የቤት አይነት ከፍላጎታችሁና ከበጀታችሁ ጋር መጣጣም ያለበት ሲሆን በአብዛኛው 4 አይነት የቤት ምርጫዎች አሏችሁ። ሲንግል ፋሚሊ ዲታችድ ሆም ለብቻው የሚገኝ ነጠላ መኖሪያ ቤት አይነት ሲሆን፣ ኮንዶ ደግሞ የህንፃውን የአንዱን ክፍል የግል ባለቤትነት ከጋራ መገልገያዎች የጋራ ባለቤትነት ጋር የሚያጣምር የቤት ባለቤትነት አይነት ነው። የመኖሪያ ክፍሎቹ አንዱ በሌላ ላይ በመደራረብ የተሰሩ ከግድግዳ በተጨማሪ ወለል፣ መሰረቶችና ጣሪያ የሚጋሩ ናቸው። ታውን ሃውስ ብዙውን ጊዜ 2 ወይም 3 ደረጃዎች ያሉትና ከሌላ ተመሳሳይ ቤት ጋር ጎን ለጎን በጋራ ግድግዳ የተያያዘ ቤት ነው። ከሌላ የመኖሪያ ክፍል ጋር ወለል የማይጋራ ሲሆን እያንዳንዱ መኖሪያ ክፍል አብዛኛውን ጊዜ የራሱ የሆነ መሰረትና ጣሪያ አለው። ማኒፋክቸርድ ሆም በፋብሪካ ውስጥ ተሰርቶ ወደሚተከልበት ቦታ በማጓጓዝ በቋሚ መሰረት ላይ የሚተከልና እንደ ሪል ስቴት ተመዝግቦ የባለቤትነት ማረጋገጫ የሚሰጠው የቤት አይነት ነው። ስቴፕ 5 የግዢ ጥያቄ ወይም ኦፈር ማቅረብ። ተስማሚውን ቤት ካገኛችሁ በኋላ ከሪል ስቴት ኤጀንታችሁ ጋር ተማክራችሁ የግዢ ጥያቄ ወይም ኦፈር ታቀርባላችሁ። ኤጀንታችሁ የውል ሰነዱን በማዘጋጀትና ከሻጩ ጋር በመደራደር የተሻለ ዋጋ እንድታገኙ ይረዳችኋል። ስቴፕ 6 የብድር ማመልከቻ ወይም ሞርጌጅ አፕሊኬሽን። በዚህ ስቴፕ ላይ አበዳሪያችሁ ገቢያችሁንና የብድር ታሪካችሁን በጥልቀት ይመረምራል። የቤት ግምት ወይም አፕሬዛል እና የቤት ባለቤትነት ማረጋገጫ ስራዎች ወይም ታይትል ወርክ እንዲከናወኑ ትዕዛዝ ይሰጣል። ስቴፕ 7 የቤት ምርመራ ወይም ሆም ኢንስፔክሽን። ቤት መግዛት ትልቅ ኢንቨስትመንት ስለሆነ በባለሙያ ማስመርመር ወይም ኢንስፔክሽን ማሰራት ግዴታ ባይሆንም በጣም አስፈላጊ ነው። ሻጩ ያልገለጻቸው ድብቅ ችግሮች ካሉ ለማወቅና ጥገና እንዲደረግ ለመጠየቅ ይረዳችኋል። ስቴፕ 8 ቤቱን መረከብ ወይም ክሎዚንግ። በመጨረሻም ወደ ታይትል ካምፓኒ በመሄድ የባለቤትነት ማዘዋወሪያ ሰነዶችን ትፈርማላችሁ። ታይትል ካምፓኒ የቤት ርክክቡን የሚያመቻችና የባለቤትነት ዝውውሩ በትክክል መጠናቀቁንና መመዝገቡን የሚያረጋግጥ ተቋም ነው። ከስም ዝውውሩ በፊት ግን ቅድመ ክፍያውን ወይም ዳውን ፔመንት እና ሌሎች የሚያስፈልጉ የክሎዚንግ ኮስት ወጪዎችን ትከፍላላችሁ። እንዲሁም የቤቱ ስመ ንብረት በስማችሁ እንደተመዘገበም የቤቱን ቁልፍና ቤቱን ትረከባላችሁ። ኮንግራጁሌሽንስ፣ የቤት ባለቤት ሆናችሁ ማለት ነው።
ለቤተሰቦና ለኢንቨስትመንት የሚውሉ ፕሮፐርቲዎችን መግዛትንና መሸጥን በተመለከተ ለተጨማሪ መረጃ ኮንታክት ያድርጉኝ። ዳዊት ወልዴ ነኝ፣ የሪል ስቴት ፕሮፌሽናል ከላስ ቬጋስ።